ሰላም ቤተሰቦች፣ በዛሬው ቪዲዮአችን መንታ መንገድ የተሰኘው የቤተሰብ ተከታታይ ድራማ ላይ ሂክመት በመጨረሻ እውነታውን አወጣችው። ሱምሩ ልጆች እንዳላትና መሊክና ኑህ እንደሆኑ ለሳሚት ነገረችው። በመጨረሻም ሱምሩ ማመነች እና መሊክና ኑህ ከቤት ተባረሩ። ሱምሩና ኒሃያትንም ሳሚት አባረራቸው። በመጨረሻ ኢሳት እህትና ወንድሞቹን አሳግቶ የሚለውንና ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ውድ ተከታታዮቼ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ የዛሬውን አጓጊና አስደንጋጭ ትዕይንት እንሆ አብረን የምንከታተል ይሆናል። እስከ ትዕይንት ፍጻሜ አብራችሁን ቆዩ። ወደ ቪዲዮ አለፍኩም። ወደ አጓጊው ትዕይንት እንሆ አለፍኩም። ሂክመት እጅግ በጣም ተናዳና ተበሳጭታ ወደ ሳሚት ትመጣለች። ሁሉም ምግብ እየተመገቡ ነው። ኢሳትም ይቀላቀላል። እኛ ሳንሻላኖች ነን፣ መሳልም በላ ነው እራት ነው ወይንስ በማለት ይቀልዳል። ሂክመት መናገር የምትፈልገውን ነገር ቶሎ ተናገር። ወንድሜ እኔን ወዳቂና ቀላል ሰው አድርገኛል፣ ግን ዛሬ ስለ ሱምሩ ትክክለኛ ማንነት የምናውቅበት ቀን ነው ስትል ትናገራለች። ኒሃያት ትደነግጣለች። ጂሃን ምን እንደተፈጠረም አልገባውም። ሴቢ ላይ የእናቷ ጉዳይ ምንም እያስታወቃት አይደለም። በዚህ መካከል ነበር ስልኳ ላይ ፎቶ አንስታ የያዘችው መረጃውን የምታውቀው ሂክመት ጊዜዋን መጠበቅ የጀመረችው። ወዲያውም ኑህና መሊክ በሚመጡበት ሰዓት ላይ ዋናው ተዋናዮቻችን መጥተዋል። እነዚህ ልጆች ቀላል ልጆች እንዳይመስሏችሁ፣ የዚህ ቤተሰብ ትክክለኛ አባላቶች ናቸው። እናም ዛሬ ስለነሱ ስለ ሁለቶቹ መንትዮች ቤተሰቦች እናወራለን በማለት ትናገራለች። ጉንያምን ይመጣል። ሁሉም ይሰበሰባል። ከሰራተኞች እስከ ትክክለኛ ቤተሰብ ውስጥ ከሚኖሩ ሰዎች። ሳሚትም ምን ልትይ እንደፈለግሽ ንገሪኝ፣ ሄዲ ቶሎ በይ። ምንም ለመናገር አይደለም ወንድሜ፣ በቃ ቀለል አድርጌ መናገር ፈልጋለሁ። እነዚህ ልጆች ቤተሰባቸው ወይም እናታቸው ሱምሩ ናት። ምን? ኒሃያት ደነገጠች። ሳሚት ወደ ሱምሩ ተመለከተ። ሱምሩ ምንድን ነው የምታወራው? ሴት እውነት ነው በማለት ተናገረች። መሊክና ኑህ በጣም ደንግጠዋል። ምንድነው ሁላችሁም እያመናችሁኝ አይደለም እንዴ? የምለው ነገር ይህ ነው። ይህም ደግሞ የእነዚህ የሁለት ልጆች እናት ሱምሩ ናት በማለት ትናገራለች። መሊክና ኑህ እጅ እጃቸውን ይያዛሉ። ኢሳት በጣም ይደነግጣል። ሴቢ ላይ የተፈጠረው ነገር ግራ ገባት። ጂሃን የእውነትም ሱምሩ ማለት የመሊክ እናት ናት በማለት ትኩር ብሎ መመልከት ጀመረ። ሁሉም ደነገጡ፣ ትካዜ ውስጥም ገቡ። ሳሚት ወደ ሂክመት በመሄድ እህቴ ደግሞ ምን አይነት ጥርጣሬ ነው ያመጣሽው? ደግሞ ምን አይነት ወሬ ነው የምታወሪው? ጂሃንም ምን እንደሆነ አላውቅም። ይህም ነገር ቀላል ነው። መሊክና ኑህ እያልኳችሁ ነው። በሆነ ወቅት ላይ ጥላቸው የሄደችው ሴት ሱምሩ ናት እና እናታቸው ናት። በቃ ቀላል ነው። እውነታው ያ ነው። ማመን ከበዳችሁ እንዴ? በማለት መናገር ጀመረች። አሁን እውነታውን ጠይቋቸው እናም ይነግሯቸዋል። ከፈለጋችሁ ከሱምሩ ጠይቁ፣ ከፈለጋችሁ ደግሞ ከልጆቿ ጠይቁ። ብቻ ዋናው ነገር ዋሽተውናል። እነዚህ ሰዎች አጭበርባሪዎች ናቸው። መሊክም ሆነ ኑህ ሲጀመር አልፈለግኳቸውም ነበር፣ እናም ደግሞ አጭበርባሪዎች ናቸው በማለት ሂክመት ተናገረች። ሳሚትም በጣም የተንቀጠቀጠ እንዴት እንደዚህ ያለሽ እህቴ አትወንጃቸው፣ ሱምሩን ልትዋሸኝ አትችልም በማለት ሳሚት መናገር ጀመረ። ሱምሩ ግን ምንም ማለት አልቻለችም ነበር። መሊክ እባክሽ እውነታውን ንገሪኝ፣ እናትሽ አይደለችም አይደል? በማለት ጂሃንን ጠይቃት። ኑህ እባክህ ንገረን፣ አንተም ብትሆን እናትህ ናት እንዴ? በማለት ሴቢ ላይም ጠየቀች። ጂሃን በጣም ተበሳጭቶ መሊክ እያልኩሽ ነው ያሉት፣ የጠየቅኩሽ ነገር መልሽልኝ፣ እናትሽ ናት ወይ? በማለት ጠየቀ። አሁን ሁለቱም ዝም ብለዋል። ተናገሩ ትላለች ሂክመትም። እናታችን ናት ብላችሁ ነፃ አውጡም በማለትም ትጠይቃችኋለች። ግን ምንም መናገር አልፈለጉም ነበር። እንዲያውም ለመዋሸት ፈለጉም። በዚህ ሰዓት ላይ የመጨረሻው ጥያቄ ሳሚት ነበር። ሳሚት ወደ ሁለቱም በመጠጋት ይኸው ምንም የሚሉት ነገር የለም ትክክል ነኝ በማለት ሂክመት ስትናገር፣ ሳሚትም መሊክ በእውነት በህይወቴ በጣም አከብርሻለሁ፣ ኖ አንተን ቢሆን አከብርሃለሁ፣ እውነታውን ንገሩኝ፣ እናንተ ሱምሩ እናታችሁ ናት? በማለት እጁን ወደ ሱምሩ ጠቆመ። እሷ እናታችሁ ናት ወይ ንገሩኝ። ሱምሩ ከተቀመጠችበት በመነሳት ልጆቼ ናቸው። ምን? እንዴት እንደዚህ ሊሆን ይችላል? በማለት ኢሳትም ሆነ ሳሚትን መደንገጥ ጀመሩ። እንዴት እማዬ እንደዚህ ታደርጊያለሽ? ተረዱኝ፣ ልጆቼ ናቸው። በቃ ይህ ሊያስተካክሉ የሚችል ነገር አለም፣ ግን ልጆቼ ናቸው
ኒሃያት ሁሉም ቤተሰቡ በሙሉ አዘኑ። ሁሉም ደነገጡ። ሁላቸውም እጃቸውን ወደ አፋቸው አደረጉ። ሂክመት በደስታ ሳቀች። ሱምሩ እያለቀሰች ልጆቼ ናቸው፣ ከዘመናት በፊት የወለድኳቸው ልጆቼ፣ ከ30 ዓመት በፊት አንተ ጋር ከመገናኘት በፊት የወለድኳቸው ልጆቼ፣ እናም ደግሞ በሕይወት ይኖሩ አይኖሩ የማላውቃቸው ልጆቼ፣ በቃ ልጆቼ ናቸው፣ የአብራኮቼ ክፋይ ናቸው፣ እናታቸው ነኝ በማለት ሁሉም ቤተሰብ ፊት ቀርባ ሱምሩ መሰከረች። ሳሚት በጣም ደነገጠ። በሰዓቱ ሱምሩ ምንም ነገር እጇ ላይ እንደሌላትና ያላት ነገር ብቸኛ አባታቸውን እንዳመነች ግን አባታቸው ደግሞ እንደጠፋትና እሷ የምታሳድግበት ምንም አቅም እንደሌላት በሰዓቱ ጥላቸው መሄድ ብቻ ያላት አማራጭ እንደሆነ ተናገረች። በዚህም ሰዓት ላይ ኑህና እንዲሁም መሊክ እናታቸውን ወቀሱ፣ በጣምም ሰደቧት። ሱምሩም በጣም አለቀሰችም። ሂክመት ተጨምራ ሱምሩን ሰደበቻት። አንቺ ምን አይነት ወራዳ ሴት ነሽ? ልጆችሽን እንዴት ትጠያለች? በማለት ተናገረችም። ኢሳት ኑህን በቦክስ መታው። ድብድብ ተፈጠረ። ቤተሰቡ ውጥንቅጥ ውስጥ ወጡ። ወዲያውም ኢሳት በጣም ተናዶ ነበር። እንዳስደበደበውም ተናገረ። አባቱ ይህን ሲመለከት ለዛን ያስደበደበኝ በማለትም ተናገረ። እያወቀ እሱ እኔን አስደብድቦኛል አለ። ጉንያሚንም ኑህ ላይ ፈረደበት። ሁሉም ሰዎች ኑህን ሰደቡት እንደገና። ይህን የተመለከተው ሳሚትም ቀጥ ብላችሁ ከቤት ይውጡልኝ፣ በመጀመሪያ ኑህም ሆነ መሊክ ከዛሬ ጀምሮ ነው ቤት ውስጥ እንዳትገቡ፣ አይናችሁንም ማየት አልፈልግም በማለት አባረራቸው። ኢሳትም እንዲባረሩ አደረገ። ሁለቱም እህትማ ወንድሞች መንትዮቹ ተባረው ከዛ ቤት ውስጥ እያለቀሱ ወጡ። ሁሉንም ነገር አስበውበት እንዲሁም ፈልገው ሆን ብለው እንዳደረጉና ወደ ቤተሰብ ውስጥ ለበቀል እንዳመጡም ተናገሩ። ጂሃንም ይህን ነገር መቀበል አልቻለም። ሁሉም ነገር ለበቀል ነበር ሲል መሊክንም መሳደብ ጀመረ። ከቤት ውስጥ ማባረሯቸው። አሁን አፍሽን ትዘጊያለሽ፣ እናም ጸጥታ ያለሽ ተመልከች፣ ካሁን በኋላ አይንሽን ማየት እንኳን አልፈልግም፣ ምንም ነገር ልትናገረኝ አልፈልግም በማለት ሳሚት ለሱምሩ ማስጠንቀቂያም ሰጣት። ሂክመት በምትፈልገው መልኩ የቤቱን ትልቅነት ተረከበች። ኒሃያት መሰማቷ ቀረ። ሂክመት ፈራጅ ሆነች። ሱምሩ ከዚህ ቤት ውስጥ መውጣት አለባት፣ የሳንሻይንን ቤተሰብ አዋርዳለችም ስትል ተናገረች። ሳሚት እያንዳንዱን እቃዎቿን በሙሉ ሰበሰበ፣ እቃውን አስገባላት። እናም ከዛ ቤት ውስጥ እንድትባረር ለማድረግ ሙከራ አደረገ። ሳሚት ምንም ንብረት ሊሰጣት አልፈለገም ነበር። እያንዳንዱን ንብረት ከሰበሰበና ካስቀመጠም በኋላ እያንዳንዱን ፎቶዋን፣ እያንዳንዱን የሱምሩን ነገራቶች በሙሉ ማቃጠል ጀመረ። ሁሉንም ነገር ተራ በተራ አቃጠለው። ኢሳት ለአሪካ በመደወል ለእህቱ በመደወል ያለውን እውነታ ነገራት። እናም እናታቸው ከሃዲ እንደሆነችም እዛው ፊት ለፊቷን እናቱን አዋረደ። ሱምሩም ተዋረደች። በኢሳትም ሆነ በአሪካ ተጠላች። በመጨረሻ የሱምሩን እጆች በመያዝ ወደ ውጭ አስወጣት። እናም ሳሚት አባረራት። ካባረራትም በኋላ በመኪና ውስጥ ገብታ ከመጣችበት መንደር መነሻዋ ወደ ሆነው ወደ ገጠር ክፍልም እዛው እንድትሄድ ከእናቷ ጋር ማለትም ደግሞ ከኒሃያት ጋር አንድ መኪና ውስጥ አስገባት። ሳሚት ወደ ቤት ውስጥም ተመለሰ። ሂክመትንም አይኗን ማየት ለጊዜው እንደማይፈልግና ማንንም ሰው መስማት እንደማይፈልግ ነገረው። ሱምሩን የሚል አንድ ሰው ካለ ከቤት ውስጥም እንደሚባረር ተናገረ። ኑህና መሊክ ለብቻቸው አንድም የሆቴል መከራ ውስጥ በመግባት ሆቴል ተከራዩ። መጀመሪያ ወደ ተነሱበት ቤትን በመሄድ እዛ ትንሽ ማረፍ እንደሚችሉን በመጠየቅ ወደ ማረፊያ ክፍል ውስጥ ገብተው ማሰብ ጀመሩ። እዛ ማረፊያ ክፍል ውስጥ ገብተው የነበሩት መሊክና ኑህ ባላሰቡት ሁኔታ በሰዎች መጥተው መደብደብና እንዲሁም መታገት ጀመሩ። እናም አፋቸውን ተይዘው በጨርቅም ተሸፍነው በመኪና ውስጥ ገብተው ወሰዷቸው። በሌላ በኩል ሱምሩና ኒሃያትም በመጨረሻም ወደ ገጠር ክፍል ውስጥ ከላኳቸውን በኋላ እዛው ወርውረው ጣሏቸው። ጨለማ ቦታ ላይ ማንም ወደ ሌለበት ስፍራም ወሰዷቸው። ወደ ቤተሰቦች የመንታ መንገድ የተሰኘው ቤተሰብ ተከታታይ ድራማ ምን ያስቃኘን ይሆን? አሁን ወደ ልብ አንጠልጣዩ ስፍራ ላይ ደርሷል። በጨለማ ሱምሩና ኒሃያት ተወረወሩ። በሌላ በኩል መሊክና ኑህ ባላሰቡትና ባልታወቀ ሰው ታገቱም። ይህንን ሁላ ነገር እያደረገ ያለው ማን ነው? ሂክመት ሁሉንም ነገር አሸነፈች። እናም ነፃ ወጣችን። ቤተሰቦች በቀጣይስ ምን እንቃኛለን የሚለውንና አጓጊና አስደንጋጭ ትዕይንቶችን ይዤ መቅረብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰገንኩ። ቪዲዮ ላይክ ማድረግ አትርሱ።